ድንገት ከደረጃው ወድቃ ከባድ አደጋ ደረሰባት። የፍቅረኛዋ ጽናት በአደጋው ምክንያት ሊተዋት አልፈቀደም። እሷን ለመንከባከብና የቀድሞ ክብሯን እንድታገኝ ለማድረግ የሚከፍለው መስዋዕትነት በግልጽ ያሳያል። ከአደጋው ጀርባ የነበሩ ድብቅ እጆችና ከአደጋው በኋላ ሁኔታውን ተጠቅማ ፍቅራቸውን ለማፍረስ ሌላ ሴት ወደ ባሏ ሕይወት ለመግባት የምትሞክርበትን ታሪኩን ይበልጥ ውስብስብ ያደርገዋል። የሆስፒታሉ ትግል ከደረጃው ከወደቀች በኋላ ያለው የሕክምና ሂደት እና ዶክተሮቹ የሚሰጡት ተስፋ አስቆራጭ መረጃ በሁለቱ መካከል ያለውን ትስስር የሚፈትን ነበር። በታሪኩ ውስጥ የሁለት ሰዎችን የፍቅር ጉዞ መተማመንና በሕይወት ውጣ ውረድ ውስጥ የሚያጋጥሙ ፈተናዎችን በጥልቀት ይዳስሳል። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።